ጀማ ወንድ ልጅ ለሚወደው ሰው ነፍሱን ይሸጣል ስላችሁ በምክንያት ነው። እሷ ታኝረች እያለ የተፈጠረለትን ዓላማ ረስቶ የሚነፋረቀው አመት ከቢስ ወንድ በሞላበት ዓለም እንደዚህ አይነት ወንድ የሚሸት ወንድ አለ እንዴ ያልኩለት እናቱን ከሳት ለማዳን ብሎ 19 ፍሎር ህንጻን በእጆቹ ተንጠላጥሎ የወጣው የሀገር አሜሪካ ፊላደልፊያ ስቴት ነዋሪ ሆኖ ጀርሜን የገዛ እህቱ ደውላ እናቷ 15ኛ ፎቅ ላይ በጭስ ታፍና በሳት ተከባ ያለችበት ሁኔታ ብትነግረው ፍጥነት ቦታው ላይ ተከሰተ። ታዲያ ቦታው ላይ ደርሶ ፖሊሶች ሊፍቱ እንደማይሰራ ሲነግሩት ወንድ ልጅ ቆረጠ እንዲሉ ሁለቴ ሳያስብ 19 ፍሎር ህንጻዎችን በገዛ ጣቶቹ እንደዛፍ ይወጣቸው። ታዲያ የእሳት አደጋ ሰራተኞቹ 15ኛ ፎቅ ላይ በደረሰበት ቅጽበት እነሱም ደርሰው ካደጋው እናቱን ያተረፉለት። ጀርሜን በሚያስገርም ሁኔታ ጀለሲካ በዛው አጋጣሚ የመቀመጫው መገጣጠሚያ አጥንት ተሰብሮ በትራንች እየወጣ ሲናገር እናቴ እንደዚህ የሆነች ከማይ ራሴ መስዋዕት አድርጌ ባተርፋት እመርጣለሁ ያለ ፖሊሶችን በተቀላቀለ ስሜት በስራው የሌለ ተናደው ከዛም ደግሞ ቲቪ ላይ ከወገባቸው ዝቅ ብለው ያመሰገኑት እናቱን ካደጋው በኋላ ተርፋ የኔ ጀግና ብላ የኮራችበት አስገራሚው ጀርሜን። As people rushed out of the building, Jermaine got a call from his sister. Their mom, who was immobile, couldn't make it out of her apartment on the 15th floor.